ሰላም እንደናችሁ ዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተ ዘና ፈታ የሚያደርጉ ቪዲዮዎችን እንዲሁም ቁም ነገር የምታገኙባቸው ቪዲዮዎች ከእናንተ ወደ እናንተ ሰብሰብ አድርጌላችሁ መጥቻለሁ። ከእናንተ የሚጠበቀው የዚህ ቤተሰብ አባል መሆኑ። ለዚህ ቤተሰብ አባል ለመሆን ደግሞ እጅግ በጣም ቀላል ነው። ከእናንተ የሚጠበቀው ምንድነው? ሰብስክራይብ የምትለዋን በተን በመንካት ቤተሰብ መሆን ነው። ውድ ቤተሰቦቻችን 100 ሰብስክራይበር ገብተናል። አመሰግናለሁ። በእውነት ምንድነው በትንሹ ያላመሰገነ ምንድነው የሚባል ተረት አለ እና ውድ ቤተሰቦች አመሰግናለሁ። 100 ሰብስክራይበር ደርሰናል። በቅርቡ ደግሞ 1000 እንደምንገባ ምንም ጥርጥር የለኝም። የእናንተ ፍቅራችሁ አይለኝ። ለዛሬው ወደ አስላችሁ ልጅ እንሄዳለን። ይመቻችሁ። አቤት መመሳሰል፣ የጭንቅላት መመሳሰል፣ የጆሮ መመሳሰል፣ ትክክለኛ ወንድማማችነት፣ የመልክ መመሳሰል። ዋው ወንድማማችነት ሲገለጽ እኔ በማርያም እኔ ላብ ተሳቀው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ካውንታውን እጂን ወይኔ ኮንፊደንስ በስመ አብ አንደኛ። ኧረ ኮንፊደንስ ይመችህ፣ አንደኛ ነህ። እኔ ላንተ ተሳቅቄ ልሞት እኮ ነው። ካውንታውን እጂን አረቀው እያልኩ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። እንግዲህ ሰይፉና አዶናይ የሚገርም ውዝግብ ውስጥ ይገኛል። በዚህ በቲክቶክ አዋርድን በተመለከተ ማለት ነው። እስኪ ለምን እንደማይቀርብ እንግዲህ ሰይፉ ግብዣ ቀርቦለታል። አዶናይ እዚህ ሾው ላይ ቀርቦ የምረጡኝ ቅስቀሳውን ማድረግ ይችላል ብሏል። እስኪ አዶናይ ደግሞ ለምን እንደማይቀርብ እስኪ ሀሳቡን እንስማው። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ፣ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች
ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ እንግዲህ አዶናይ እንደሰማችሁት ነው የሚለው ሐሳብ። እኔ እንደተረዳሁት እንግዲህ እኔ ከሰራኋቸው በጎ ስራዎች ይልቅ ለሰው ግልጹኝ በቀረብኩባቸው መንገዶች እነሱ ጎልተው ስለታዩ በዚህ ምክንያት ለሚዲያ አይመጥንም የሚል እሳቤ ያለው አውድ እሳቤው እንደዛ ተረድቶ ነው እኔን ሾው ላይ ለማቅረብ ያን ያክል እንትን ያለው የሚል ሐሳብ ነው ያለው የሚመስለኝ። አይ ቲንክ እንግዲህ ይህ ነገር ተፈቶ ደግሞ አዶናይ ሰይፉ ሾው ላይ ቀርቦ ሐሳቡን በግልጽ ይገልጻል የሚል እምነት አለኝ። እንዲሁም ሰይፉ ደግሞ አሁን ይህን ቪዲዮ ስለሚደርሰው ቪዲዮን አይቶ የሆነ መልስ እንደሚሰጥ ተስፋ አደርጋለሁ። እንግዲህ በሁለቱ መካከል ያለው ውዝግብ ይህንን ይመስላል። እንደዛ ነው እንግዲህ ሰዎች እንግዲህ ምን እላለሁ እዚህ ላይ ምን ማለት አልችልም። ማለት እንግዲህ ሰይፉ ያለው አዶናይ እዚህ ጋር እኔ ሾው ላይ ቀርቦ ምርጫ እንዳደርግ ተጋብዟል፣ መምጣት ይችላል እያለ ነው ያለው ሰይፉ። አዶናይ ደግሞ ምንድን ነው ያለው? እኔ አንተ ሾው ላይ መቅረብ የማልፈልገው ሳላከብርህ ሳልወድህ ቀርቼ ሳይሆን ያቺ ነጥል የተናገርካት ነገር ስለደበረችኝ መቅረብ አልፈልግም። ማለት እኔ ከሰራኋቸው በጎ ነገሮች ይልቅ አንዲት ነገር ገመና እያለ እሱ በሚገልጸው መንገድ ማለት አንዲት ነገር እሷ ስላለች በዛች በገለጽክበት መንገድ ለኔ ምንም ስላልተመቸኝ እንግዲህ አንተ ሾው ላይ ልቀርብ አልችልም ነው ያለው። ቤተሰቦች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ እስኪ። ይህን እንዴት ትረዱታላችሁ? ይህን ሀሳብ የአዶናይ ሀሳብ ትክክል ነው ወይስ ምን ትላላችሁ? ሀሳባችሁን ኮሜንት። ዛሬ በጣም እየባሰብኝ ነው ይማር። አይዞህ በቃ የኔ ፍቅር ኩላሊትን ሰጠኝ ማለት ነው። ኩላሊት መጀመሪያም እኮ ልቤን ሰጥቼሻለሁ አይደል? እንኳን ኩላሊት በቃ ተጋባን በኋላ ደግሞ የፈለግሽውን አካላችን ትወስዷለሽ። የፈለግሽውን የመጋባቱ ነገርስ ቀርቷል። እንዴት? ለምንድን ነው የቀረው? እኔ እናንተ እኮ በስጋ ተዋህደናል። ስለዚህ በስጋ ተዋህደናል። አዎ ከዚህ በኋላ ዘመድ ነን። ዘመድን? አዎ እኔ ምርሽን ነው እንገባ ዘመድ ነን። ብራዘር ምላጭዛል ዋ እንዴት ለምር ነው ነገሩ? ይበቃሻል። አምጪው ኩላሊቱን አምጪው። ማን ሞኛል አባት እንደዚህ ዘመድ ምናምን ያለሽ እንደሱ ስንት ነገር አሰቡ። ገና ለገና ኩላሊትሽና ኩላሊት ተገናኙና እንጂ ዝምድና ተፈጥራለሽ። ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? ጥያቄውን ሰምተኛል። አራሬ እዚህ ሾው ላይ የሚቀርቡ ሰዎች በጣም እየገረሙኝ ነው በእውነት። እንዴ ጥያቄውን እንኳን እኔ እንጃ ሳይሰሙ ነው መስጠት። ጥያቄው ምን እንደተባለ ራሱ የሚያውቁት አይመስለኝ። ወይ ለጠፈችበት በእናታችሁ ፓስታውን።
እንደምን አላችሁ? አረ ቤቴን ይሰጠኝ፣ ቤት ይሰጠኝ። አዳነች አቤቤ፣ ሰይፉ ፋንታሁን፣ ዶክተር አብይ አህመድ። እኔ በጣም ተቸግሬያለሁ። ቤት ይሰጠኝ ስል በቤቲዝም ስም እየጠየቅኩኝ፣ እባካችሁ ባለሀብቶች ቤት ስጡኝ። ቤት የለኝም፣ ተቸግሬያለሁ። ኑሮ ከብዶኛል። ቤት ኪራይ ወገቤን፣ ሆዴን፣ እግሬንም እያመመኝ መንቀሳቀስ አልቻልኩም በቤት ኪራይ ምክንያት። እባካችሁ እባካችሁ መንገል ሱር ቤቲዝም ሌላ ደግሞ ከፍቅሪዝም ወደ ቤቲዝም በጣም እኮ የሚገርም ነው። ፍቅሪዝም ፍቅር ስንል ደግሞ ቤቲዝም የሚል እምነት መጣልን። ኧረ ምንድን ነው በእናታችሁ? እምነት እየበዛ ነው እዚህ ሀገር ላይ። አታወዛግቡና በእናታችሁ። የትኛውን ባይሆን ያንተ ሀሳብ ጥሩ ይመስለኛል። እንደ ሀሳብ ያንተ ጥሩ ነው። ቤቲዝም እኛም አንተ አሁን ለምሳሌ ያንተ ተከታዮች እኮ በቃ ቤት ይኖራቸዋል። ምክንያቱም አንተ ቤቲዝም ነው የምትለው እና የአንተ ተከታዮች ቤት ይኖራቸዋል በእርግጠኝነት። ነገር ጥሩ ሀሳብ ይዘህ የመጣው እንደ ሀሳብ ጥሩ ነው። ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮዎቹ ዘና ፈታ እንዳላችሁ እንዲሁም ቁም ነገር እንዳገኛችሁባቸው ተስፋ አደርጋለሁ። እንግዲህ ቤተሰብ ላይክ እና ሼር እንዲሁም ሰብስክራይብ ያደረጋችሁ ላይክ ሼር ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። ኧረ ሰብስክራይብ አድርጉ። የሰዎች ተው ሰብስክራይብ አድርጉ። ሰብስክራይብ ልትባን በተና እንደ ብቻ መንካት ከእናንተ ምን የሚቀነስ ነገር ለኔ ስለሚጠቅመኝ ነው። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መቻቸው ዋላ ባይ